አምላክ ነኝ። አንተ ዝም ብለህ አልመጣም። ስላንተ 20 ዓመት ጸልየዋል። እርብቃን ጠይቃት፣ አባትን ጠይቅ። እኔ ደግሞ አባቴ ቃል ይገባለሁ፣ በአንተ አሕዛብ ያርፋል፣ ከተማ ሁሉ ያርፋል፣ እኔ ካንተ እሆናለሁ፣ እችን ምድር አንተ ሰጠው ነው ያለው። ያዕቆብ ከእንቅልፍ በነቃ ጊዜ እንዲህ ብሏል፣ ይህ የእግዚአብሔር ደጅ ነው ብሏል። እርግጠኛ ሆኗል። ግን ቀጥሎ ባለው ጊዜያቶች ውስጥ ያዕቆብ ተንከራተተ፣ ያዕቆብ ተራበ፣ ያዕቆብ መከራ አየ። ጌታ ምለው ሌላ በሱ መሆን ሌላ በብዙ መከራ ቆየ፣ በብዙ ስቃይ ቆየ። እንደው ሲጸልይ እንዲህ አለ፣ ብታበለኝ አለው፣ ብታጠጣኝ አለው። ጌታ የሚናገረው ሌላ፣ እሱ የሚያወራው ሌላ። ኢየሱስ ጌታ ነው። ጌታ የሚለው ለብዙ አሕዛቦች አባት አድርጋለሁ የሚለው፣ እሱ ግን ይላል ብታበለኝ ብታጠጣኝ ይላል። ኢየሱስ ጌታ ነው። እኔ እኮ የማወራው ትንቢት የማወራው ቃል እኮ ከውሃ ያለፈ ነው፣ ከምግብ ያለፈ ነው፣ ከጨርቅ ያለፈ ነው። አንተ ከዛ ቦታ ውጣ፣ ከዚህ ሀሳብ ውጣ፣ ከድንኳን ውጣ። እኔ የሚለው ስማ ነው ጌታ ያለው። ግን እሱ በዛው እድሜ በጣም ብዙ ቆየ፣ ደከመ፣ ለፋ፣ ተንከራተረ። ብዙ አመት ቆይታ በኋላ ያለው እንዲህ እድሜ ጠየቁ፣ ስንት ነው ብሎ። የኔ እድሜ እንዳትጠይቁኝ፣ ግን ከጠይቃችሁ ልንገራችሁ፣ ጥቂት ነው ትንሽ ነው አለ። ለምን ሲባል የኔ እኮ እድሜ ቁጥር ብቻ ነው እንጂ መንከራተት መቸገር እንጂ የሚረባ ታሪክ አልሰራም እስካሁን አለ። ክብር ለኢየሱስ ይሁን። አሁን ሁላችሁ እንደምናውቀው በኢትዮጵያ ጊዜ አቆጣጠር አሮጌ ዓመት እያለቀ ነው፣ አዲስ ዓመት እየመጣ ነውና ለእናንተ ዛሬ አንድ ሀሳብ አለ። በዚህ በአዲሱ ዓመት ምን አስባችኋል? እንደ በፊቱ መንከራተት፣ መቸገር፣ መራብ፣ በማይሆን ቦታ ላይ ጊዜ ማሳለፍ መሆን የለበትም። እንዲህ የሚል ካለ ጌታ ሆይ ይናገራል። ካልባረከኝ አለቅም ካልክ፣ ካልባረከኝ አለቅም። አቅጣጫ አሳይ፣ መንገድ አሳየ። ከዚህ በኋላ ታሪካዎች አይሞትም፣ ታሪክ መስራት ይፈልጋል ካላችሁ ጌታ ዛሬም ይናገራል፣ ጌታ ዛሬም ያደርጋል። የትም ቦታ ያለ ሰዎች ሁላችሁ ምስራች፣ የደከማችሁ ልፋት ሌላ፣ ትንቢት ሌላ፣ ህይወት ሌላ፣ ትንቢት ሌላ። እድሜ ትልቅ ሆነ እንጂ ስራ የለም። ብዙዎቻችሁ አሁን አርጅታችኋል። ግን እስካሁን ድረስ በዚህ ህይወት በኔ ህይወት ይሄን ሰራው ታሪክ የለም አይደለም። ዛሬ ጸልያለሁ፣ ከፊት ያለው አዲሱ ዓመት የካሳ ዓመት ይሆናል። የካሳ ዓመት፣ የክብር ዓመት፣ የኃይል ዓመት ይሆናል። እስቲ ሁላችሁ ባላችሁ ቦታ ከኔ ጋር በሚገባችሁ ቋንቋ የካሳ ዓመት መጽሐፍ ውስጥ የካሳ ዓመት ይሆናል። አሁን የሚገባው አዲሱ ዓመት የካሳ ዓመት፣ የድል ዓመት፣ መልካም ዓመት ይሆናል። በሉ እስቲ የካሳ ብሎ እስቲ የካሳ ዓመት፣ የካሳ ዓመት፣ የካሳ ዓመት፣ የካሳ ዓመት በሉ ግድ የላችሁ የካሳ ዓመት ይሆናል። ይሄኛው ዓመት የድካማ አይሆንም፣ የሀዘን አይሆንም፣ የጭንገፋ አይሆንም፣ የለቅሶ አይሆንም፣ ባዶ አትሆንም። ይልቁንስ ጌታ ይክሳቸዋል። የልብ ጥያቄ ይመለሳል። አረንጓዴ ውስጥ ያበራል። ደካማ አንተ አትሆንም፣ አትነካም፣ አትለካም። ኃይላችሁ ይታደሳል። ግድ የላችሁ መጽሐፍ ውስጥ ባላችሁ ቦታ የካሳ 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 ጻፍ ውስጥ የካሳ ዓመት ይሆናል። የሀዘን አይሆንም፣ የመንከራተት አይሆንም፣ የመቸገር አይሆንም፣ የለቅሶ አይሆንም፣ የጭንቅ አይሆንም። የካሳ ዓመት ይሆናል። ኢየሱስ ጌታ ነው። የካሳ ዓመት፣ የካሳ ዓመት፣ የካሳ ዓመት ይሆናል። የምን ዓመት? የካሳ ዓመት ይሆናል። አትቸገርም፣ ተስፋ አትቆርጥም፣ ኃይል ይታደሳል፣ መንገድ ይቀየራል። ጌታ ካንተ ጋር ይሆናል። ሁላችሁ ለዚህ አካውንት አዲስ ሆናችሁ ካላችሁ ይሄን አካውንት ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ፣ ለጓደኛ አድርሱ፣ ሼርም አድርጉ። ግድ የላችሁ ጻፉ። ዛሬ ማታ የካሳ ብላችሁ ነገ ስነጋ ጌታ እግዚአብሔር ከረዳ ናሴ 3 ሐዋሳ አገለግላለሁ። ሰኞና ማክሰኞ ናሴ 4 እና 5 አዲስ አበባ አገለግላለሁ። ተመልሼ ሐዋሳ እመለሳለሁ። ሁላችሁ ባላችሁ ቦታ የምስራች። ይህ ናሴ ያለቀ ነው። አብረን እንጸልያለን። ዓመቱ የክብር ይሆናል። ኃይላችሁ ይታደሳል። መንገድ ያማረ ይሆናል። አንዱ ጉዳይ በህይወት አይበላሽም። እግዚአብሔር ጣልቃ ይገባል፣ ጣልቃ ይገባል፣ ጣልቃ ይገባል፣ ጣልቃ ይገባል። የፈራው አይወርስም። ኃይላችሁ ሙሉ ይታደሳል። የትም ሆናችሁ ባላችሁ ቦታ የሰማያላችሁ ሁላችሁ የምስራች። ከዛሬ ማታ በጌታ ታሪክ ይቀይራል። ኃይል ይታደሳል። ምርኮ ይመለሳል። ድሃ አትሆንም። በዚህ ሰዓት በማይመች ቦታ ሆናችሁ ብዙ ጊዜ ይደክማለሁ፣ ይለፋለሁ፣ ይሰራለሁ። እንደኔ የሚለፋ ሰው የለም። ግን ባዶ ሆንኩ የምትሉ ካላችሁ የእኛ ጌታ መልካም ጌታ ነው። ጌታ ይናገር እንጂ የካሳ ጊዜ ያደርጋል። ደግሞ ዛሬ ጸልያለሁ፣ ኃይላችሁ ይታደሳል። ሁላችሁ ባላችሁ ቦታ ይህን ሼር አድርጉ፣ አድርሱን። ነገ ጠዋት አገኛችኋለሁ። ይወዳችኋለሁ። የትኛው ጥያቄ ይመለስ። በእጅ ያዛችሁ ውሃ ካለ ይፈወስ። ጥያቄ መልስ ያገኘ። በስልኮቻችሁ መልካም ዜና ትሰማላችሁ። ኃይላችሁ ሙሉ ይታደሳል። ነገር አይበላሽም። ይወዳችኋለሁ። መልካም ምሽት፣
መልካም ጊዜ። አካውንት ፎሎ አድርጉ። ጊዜ ካላችሁ በኋላ ደውሉልኝ። በስልክ ማገለግላችኋለሁ። መልካም ይሆናል። መልካም አዳር። ሻሎም